ምጥ ይህ ቃል ለብዙ እናቶች ታላቅ ፍርሃትና ጭንቀትን ይፈጥራል። ነገር ግን የሳይንስ ሊቃውንትና የባለሙያዎች ጥናት እንደሚያሳየው ምጥን ቀላል፣ ፈጣንና ያነሰ ህመም ያለው ለማድረግ የምንጠቀምባቸው ተፈጥሯዊ ዘዴዎች አሉ። ያለምንም ጭንቀት በሰላምና በደስታ የመውለጃ ጊዜሽን ለማሳለፍ ምን ማድረግ አለብሽ? ዛሬ በቪታሊቲ አምሃሪክ ከእርግዝና ጊዜ ጀምሮ እስከ ወሊድ ክፍል ድረስ ምጥን ቀላል የሚያደርጉ 10 ወሳኝና ተግባራዊ ዘዴዎችን በዝርዝር እናያለን። የመጨረሻዎቹ 3 ነጥቦች በምጥ ሰዓት ህመምን በ50% የመቀነስ አቅም አላቸው። እስከ መጨረሻው ተከታተሉን። እንኳን ወደ ቪታሊቲ አምሃሪክ በሰላም መጣችሁ። በዚህ ቻናል ተግባራዊ የጤና ምክሮችን እናቀርባለን። ዛሬ የምናየው ስለ ወሊድ ዝግጅት ነው። ምጥን ቀላል ለማድረግ ህመሙን ሙሉ ለሙሉ ማጥፋት ሳይሆን ህመሙን የመቋቋም አቅማችንን መጨመር፣ ምጡ በፍጥነት እንዲያልቅ ማድረግና የእናትነትና የጽንሱን ጤና መጠበቅ ነው። ወደ 10 ነጥቦች እንለፍ። አንደኛ፣ አካላዊ እንቅስቃሴ ፊዚካል አክቲቪቲ። የመጀመሪያውና ዋናው ነጥብ በእርግዝና ወቅት መጠነኛ አካላዊ እንቅስቃሴ ማድረግ ነው። እንደ መራመድ፣ መዋኘትና የእርግዝና ተኮር ዮጋ ማድረግ የማህፀን ጡንቻዎችን ያጠነክራል፣ የዳሌ አጥንት እንዲከፈት ይረዳል እና የምጥ ሰዓትን ያሳጥራል። በተለይ የመጨረሻው ወራት ላይ መራመድ ህፃኑ ወደ ታች እንዲወርድ ያደርጋል። ሁለተኛ፣ የዳሌ ጡንቻዎች እንቅስቃሴ። የኬግል እንቅስቃሴ የዳሌ ጡንቻዎችን ያጠነክራል። እነዚህ ጡንቻዎች በወሊድ ወቅት ህፃኑን ወደ ውጭ ለመግፋት ወሳኝ ናቸው። ጡንቻዎቹ ሲጠነክሩ የመግፋት ሂደት ቀላል ይሆናል። እንዲሁም ከወሊድ በኋላ ፈጣን ማገገም እንዲኖር ይረዳል። ይህንን እንቅስቃሴ እንዴት እንደምታደርጊ በቀጣይ ቪዲዮ ይዘን እንቀርባለን። ወደ ሶስተኛው፣ ስለ ወሊድ መማር። ፍርሃትና ጭንቀት ምጥን ያከብዳሉ። ስለ ወሊድ ሂደት፣ ስለ ምጥ ደረጃዎችና ስለሚደረጉ የህክምና እርዳታዎች አስቀድሞ ማወቅ ፍርሃትን ይቀንሳል። ፍርሃት ሲቀንስ ሰውነትሽ ዘና ይላል። ይህም የማህፀን በር በፍጥነት እንዲከፈት ይረዳል። በቪታሊቲ አምሃሪክ የሚለቀቁትን ቪዲዮዎች መከታተል አንዱ የትምህርት መንገድ ነው። ስለዚህ በዚህ ቻናል የሚለቀቁ እያንዳንዱ ቪዲዮዎችን ወዲያው በመከታተል ትምህርት መቅሰም ትችላላችሁ። አራተኛ፣ የቅድመ ወሊድ ዝግጅት መጽሐፍን ማንበብና ጥናት ማድረግ። ስለ ተፈጥሮ ወሊድ ጥቅሞች፣ ስለ ምጥ ህመም ማስታገሻ ዘዴዎች፣ ተፈጥሯዊና የህክምና በቂ መረጃ ይኖርሽ። ይህ በራስ የመተማመን ስሜትሽን ይጨምራል። አምስተኛ፣ የድጋፍ ሰጪ አካል መምረጥ። በምጥ ሰዓት አጠገብሽ የሚሆን የሚያበረታታሽና የሚንከባከብሽ ሰው መምረጥ ወሳኝ ነው። ይሄ ባልሽ፣ እህትሽ ወይንም የቅርብ ጓደኛሽ ሊሆን ይችላል። የድጋፍ ሰጪ አካል መኖር የእናንተን ጭንቀት ይቀንሳል፣ ይህም ምጥን ቀላል ያደርገዋል። ስድስተኛ፣ የአተነፋፈስ ዘዴዎች። ይህ በጣም ወሳኝ ነጥብ ነው። በምጥ ህመም ሰዓት በጥልቀትና በቀስታ መተንፈስ ለሰውነትሽና ለጽንሱ በቂ ኦክሲጅን እንዲደርስ ያደርጋል። ጭንቀትን በመቀነስ ሰውነትሽ ዘና እንዲልና የማህፀን ጡንቻዎች በተገቢው ሁኔታ እንዲኮማተሩ ይረዳል። ህመሙ ሲበረታ አይዞሽ ተንፍሺ የሚለው የድጋፍ ሰጪ ሰው ሚና እዚህ ጋር ጎልቶ ይታያል። ሰባተኛ፣ መዝናናትና ዘና ማለት። በምጥ ህመሞች መሃል ባለው የእረፍት ሰዓት ሰውነትሽን ሙሉ በሙሉ ዘና ለማድረግ ሞክሪ። ጡንቻዎችሽን አታጠባብቂ። የማህፀን በር በፍጥነት የሚከፈተው ሰውነትሽ ዘና ሲል ነው። ምናልባት ሙዚቃ ማዳመጥ ወይንም ጸሎት ማድረግ ወይ ደግሞ ደስ የሚልሽን ነገር ማሰብ ሊረዳሽ ይችላል። ደስ ስለሚልሽ ነገር ብቻ አስቢ፣ አትጨናነቂ። ውስጥሽን ሰላም አትንሽው፣ እረፍት ይሰማሽ። ስምንተኛ፣ አቀማመጥን መለዋወጥ። አልጋ ላይ ብቻ ተኝቶ መቆየት ምጥን ያረዝማል። ህመሙን መቋቋም እስከቻልሽ ድረስ መራመድ፣ መቆም፣ መቀመጥ ወይንም በኳስ ላይ መወዛወዝ ህፃኑ ወደ ታች እንዲወርድ እና የዳሌ አጥንት እንዲከፈት ይረዳል። የስበት ኃይልን ግራቪቲ መጠቀም ምጥን ያፈጥናል። ዘጠነኛ፣ የውሃ አጠቃቀም ወይንም ዋተር ቴራፒ የምንለው በሞቀ ውሃ መታጠብ ወይንም ደግሞ ለስለስ ባለ ውሃ ሸዋር መውሰድ ወይንም ገንዳ ውስጥ መግባት ጡንቻዎችን ዘና ያደርጋል፣ ህመምን ይቀንሳል እና የማህፀን በር በፍጥነት እንዲከፈት ይረዳል። ይህንን ዘዴ ለመጠቀም ከዶክተርሽ ጋር መማከር ያስፈልጋል፣ ምክንያቱም ያለሽበት ሁኔታና የሰውነትሽ ክብደት ወሳኝ ስለሆነ። አስረኛ፣ ማሸትና የሙቀት አጠቃቀም ማሳጅ ማድረግ።
በምጥ ሰዓት የጀርባ ወይንም የዳሌ አካባቢን በድጋፍ ሰጪ ሰው ማሸት ህመምን ይቀንሳል። እንዲሁም ሞቅ ያለ ጨርቅ በሚያምሽ ቦታ ላይ ማድረግ ምቾት ይሰጣል። እነዚህ 10 ዘዴዎች ምጥን ቀላል ለማድረግ ትልቅ እገዛ ቢኖራቸውም እያንዳንዱ እርግዝና የተለያየ መሆኑን ማወቅ ያስፈልጋል። የትኛውንም ዘዴ ከመጠቀምሽ በፊት በተለይም የአካል እንቅስቃሴና የውሃ አጠቃቀምን በተመለከተ ከቅርብ ዶክተርሽ ጋር መማከር ወሳኝ ነው። በወሊድ ክፍል ውስጥ የህክምና ባለሙያዎችሽ የሚሰጡሽን መመሪያዎች መከታተልሽ ለአንቺና ለልጅሽ ደህንነት ቀዳሚው ተግባር ነው። እናትነት የህይወት ትልቁ ስጦታ ነው። ምጥ ደግሞ ያንን ስጦታ የምንቀበልበት መንገድ ነው። ፈጣሪ በሰላም እንዲገላገልሽ እመኛለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኘሽው ለሌሎች እናቶች እንዲደርስ ሼር ማድረጋችሁን አትርሱም። ጥያቄ ካላችሁ ወይንም የራሳችሁን ልምድ ለማካፈል ኮሜንት ላይ ጻፉልኝ። ቪታሊቲ አምሃሪክን ሰብስክራይብ በማድረግ ለተጨማሪ የጤና መረጃዎች አጋር ይሆኑን። ስለተከታተላችሁን አመሰግናለሁ። በቀጣይ ቪዲዮ እንገናኝ። ጤና ይስጥልኝ።